ሰላም እንዴት ናችሁ? የሳምንታዩ ሳቴላ ሾው በአሻም ቴሌቪዥን። ሳምንታዩ ሳቴላ ሾው እንግዲህ ዘወትር እሁድ ምሽት ከ2 ሰዓት ተኩል እስከ 3 ሰዓት ተኩል እንደዚሁም በድጋሚ ማክሰኞ ምሽት ከ3 ሰዓት እስከ 4 ሰዓት ሐሙስ ደግሞ ምሳ ሰዓት ወደ እናንተ እየቀረበ የሚገኝ ትኩረቱን ሴቶች ላይ አድርጎ በተለያየ የሙያ ዘርፍ ላይ ትልልቅ ስራዎችን እየሰሩ ያሉ ጠንካራ ሴቶችን የህይወት ተሞክሮ ወደ እናንተ የሚያቀርብ እንደዚሁም በተለያዩ ማዕከሎች እየተገኘ የተለያዩ የስልጠና ውድድሮችን ሴቶች ላይ የሚሰሩ ድርጅቶችን፣ አጋር ድርጅቶችን፣ ጠንካራ ባሎችን ወደ እናንተ እያቀረበ የሚገኝ ሳምንታዊ ቴሌቪዥን ፕሮግራም ነው። ዛሬም እንግዲህ እንደተለመደው ከአንዲት ጠንካራ ሴት ጋር ልናሳልፍ ወደ አንድ ኦቲስ ማዕከል ተገኝተናል። የዘሚ ዩኑስ ትልቅ አደራ የሆነው የጆይ ኦቲስ ሴንተር እዛ እንገኛለን። ሳር ቤት አካባቢ ነው የሚገኘው። ቆንጆ ቆይታ ከስራ አስኪያጇ ጋር እናደርጋለን። ማዕከሉን እንጎበኛለን። የትም እንዳትሄዱ፣ ፕሮግራሜን እስከ መጨረሻ እንድትከታተሉ ከወዲሁ ጋብዛለሁ። መልካም ቆይታ። እንግዲህ ተመልካቾቼ እዚህ ኒያ ፋውንዴሽን ተገኝቻለሁኝ። ጆይ የኦቲስ ሴንተር በዘሚ ዩኑስ የተመሰረተ ከ26 ዓመት በላይ ያስቆጠረ ትልቅ ማዕከል ነው። እዚህ ተገኝቻለሁኝ። ከስራ አስኪያጇ ከወይዘሮ እሌኒ ጋር ቆንጆ ቆይታ እናደርጋለን። እንዴት ነሽ ሉሊ? አለሁ እግዚአብሔር ይመስገን። ልክ የዛሬ 2 ዓመት ነው የተገናኘነው። በ2 ዓመታችን ተገናኘን። ደስ ብሎናል ስለመጣን። እሺ እናመሰግናለን። እንኳን ደህና መጣችሁ። እንግዲህ እንዳልሽው ኒያ ፋውንዴሽን ጆይ ኦቲዝም ማዕከል ነው የመጣችሁት። ዘሚ ዩኑስ መሰረት የጣለችው የጠነሰሰችበት ለኦቲዝም የመሰከረችበት ወይም ደግሞ ትንሳኤ እንለዋለን። ምክንያቱም የኦቲዝም ልጆች ቤት ውስጥ ሆነው ተቀምጠው የነበረው ትንሳኤያቸውን ያሳየችበት ከታሰሩበት ያስፈታችበት ቤት የመጀመሪያ ማዕከል በኢትዮጵያ። ድርጅቱ ከጀመረ 23 ዓመቱ ነው። ግን ግንዛቤ ሰጥቶና ልጆችን መፈለግ እንግዲህ ከእርግማን ከእስር ከማውጣት 23 ዓመት ሲሰራበት ቆይቶ እንግዲህ እዛ ማዕከል ውስጥ ነው ያለሽው። ሳቴላ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እንግዲህ የዛሬ 2 ዓመት ሳቴላ ሾው ሲጀመር ምን ታያለሽ የሚል ፕሮግራም አለ በሳቴላ ሾው እና እዛ ላይ የህይወት ዘመን ተሸላሚዎችን ነበረች ዘሚ። ያንን ሰርተፊኬት ወስዲ ስትመጪ ነው የተገናኘ ነው። እመጣለሁ ብዬ ቃል ገብቼ ነበረ። ያው አይሞላም ትያለሽ። እሺ እስቲ ንገሪኝ፣ ያው ስለ አመሰራረቱ ስለ ዘሚ ገጠመኝ ይሄንን እንድትመሰረት የሆነበትን ምክንያት እስቲ ካንቺ አንደበት እንስማ። እሺ አመሰግናለሁ በድጋሚ። ያው የዛሬ 2 ዓመት ተገናኝተናል። ያው ዘሚ ካለፈሽ በኋላ ውዳሴዋ እንዳለ ሆኖ ዘሚ ስትመጣ ኦቲዝም ማዕከል መሰረታሉ ላይ አይደለም የመጣችው። ውጭ ሀገር 19 ዓመት ቆይታ ወደ ሀገሯ ስትመለስ ለጉብኝት እዚህ በመጣይ ሰዓት ላይ ወጣቶችን አየች። ወጣቶች መንገድ ላይ ሆነው ስራ ፈተው የተለያየ ነገር ላይ ያሉት ልጆች ስታይ ለምን ሙያዬን እዚህ አላበረከትም ብላ ወደዚህ ሀገር መጣች። ወደዚህ ሀገር ስትመጣ የኒያ ህይወት ስልጠና ማዕከል የከፈተችው ማለት ነው። የኒያ ህይወት ስልጠና ማዕከል ስትመሰረት በዚህ አጋጣሚ እኔም የመጀመሪያዋ ተማሪ ነበርኩኝ። የመጀመሪያ ተመዝጋቢ፣ የመጀመሪያ ሰራተኛ ነበርኩኝ። በውበት ላይ ስንሰራ ያለ መስራት ነው የመጣችው። ይሄን ስትመሰረት እንግዲህ ያው የውበት ስራ ሲመሰረት መጀመሪያ ለሀገራችንም ማዕከል ሆኖ ሲመሰረትም አሁንም የመጀመሪያ ናት። እንግዲህ ሁልጊዜ የራሷን ነገር ስትመሰረትና ወጣቶችን ስናስተምር
ወደ 6000 ሴት ወጣትና ወንድን አስተምረናል። ያ ምንድነው ራስን መሰል አሁን ከተማ ላይ የምናያቸውን የውበት ማዕከላት፣ የውበት ትምህርት ቤቶች፣ የውበት ሳሎኖች የተለያዩ ልጆች የኛ ልጆች በጣም ብዙ ልጆች አሉ። እሱ የተመሰረተበት ጊዜ ነው ማለት ነው። ከሱ በኋላ እንግዲህ ወደ 6 ዓመት ከተቆየ በኋላ ጆጆዬ ይዛ ስትመጣ 4 ዓመት ልጅ ነው። ኦቲዝም ነው አይደለም አታውቅም። እሷ ሙቭ ነው ያደረገችው፣ እዚህ ለመኖር ነው የመጣችው 2 ልጆቿን ይዛ። ግን እዚህ ከመጣች በኋላ ጆጆዬ 4 ዓመት ሲሆነው ይዛውን የመጣችው ማለት ነው። ከዛም የምታየው ባህሪያቶች አሉ። አለመረጋጋት፣ ብቻውን መሆን፣ መረበሽ። አይ ቆይ ትምህርት ቤት ለምን አላስገባም ብላ ትምህርት ቤት ሲሄድ ትምህርት ቤት እንግዲህ እንደምታየው ራስን ችሎ አይቀመጥም፣ ወደዚህ ወደዛ ይላል። ይሄ ሰው ምንድን ነው የሆነው ብላ ስትለን የነበረው በ2 ዓመቱ ላይ ይናገር ነበር፣ ማማ ይል ነበረ። ከዛ በኋላ ነው ዝም ያለው። በኋላም ከዛ ሀገር ስትመጣ እንግዲህ 7 ዓመት ሲሞላው ይናገራል ነበር የተባለችው እና 7 ዓመት እስከሚሞላው ድረስ ጆጆዬ አይናገርም፣ ግን የበለጠ እነዛን ባህሪያቶች ነበር የሚታዩት። እናም 7 ዓመት ሲሞላው ወደ መጣችበት ሄዳ ወደ ሕክምናው ጋር ሄደች። ሕክምና ስትሄድ ኦቲዝም ነው፣ ኦቲዝም አለበት። እንግዲህ እሷ እንደውም ያለፈችበት ታሪክ በጣም ከባድ ነው። ያው ለመንገር የነበረው ከባድ ነገር፣ እሷም ለመቀበል ያደረገችው ነገር ብዙ ነገሮች ነበሩት። ከዛ ግን ስትመለስ ወደዚህ ስትመጣ ምን ላርግ ብላ ራሷን የመጠየቅ ሂደቶች አመጣች። ጆጆዬ ትምህርት ቤት ሲሄድም እንደዛው ነው። እንግዲህ በጣም የሚሰማት ነገር ነበር። አንደኛ ልጇ ወደ ትምህርት ቤት ሲሄድ፣ አንደኛ ቤት ውስጥ በታው ነው የምትሄደው። እንግዲህ ልበ ብርሃን ናት ዘሚ። እውነት ጆጆዬ በመወለዱ ልቧን ንጹህ ስለሆነ እኔስ እሺ ሌሎቹ የታሉ እናቶች፣ እንዴት እኔ ብቻ ላይ ይሄን ሊሆን ይችላል የሚለው ይቻል ሊሆን አይችልም በማለት ወደ ራሷ ውሳኔ መጣች ማለት ነው። ልጆቹን ልፈልግ በማለት ይሄን ደግሞ ያን ጊዜ ግንዛቤ ለመስጠት እንግዲህ ሙያዋን አስባ ነው የተጠቀመችው ማለት ነው። የህይወትና ስልጠና ማዕከል አለ፣ ሞዴሎችን ታሰለጥን ነበረ። የተለያዩ ስልጠናዎች ስለምሰራ እነዚህ ልጆች ለመፈለግ ወይም ለማግኘት አጋጣሚው ያንን ስራ መስራት ነው። ኤግዚቢሽን ማዕከል ለ7 ቀን ኤግዚቢሽን ሾው ተደረገ። የሞዴል ሾው ነበር። ከየክልሉ ሰዎች የተጠሩ የተለያዩ ሞዴሎችን አድርጎ የአገርን አሁን ብሔር ብሔረሰብ እንደሚባለው ያን ጊዜ ብሔር ብሔረሰቦችን በሙሉ በየቦታው እየተካሄደ መጥቶ እዚህ ኤግዚቢሽን ማዕከል ለ7 ቀን ዝግጅት ተደረገ እና እኔ ጆጆዬ ልጄ ኦቲዝም አለበት፣ እናቶች የት ናችሁ? እነዚህ ልጆች የት ናቸው ተብላ መፈለግ ጀመረች። እዛ ኤግዚቢሽን ላይ ጥሪ ያስተላለፈች። ያኔ ኦቲዝም ምንድነው? በቃ ኦቲዝም እንግዲህ ቃሉም ወደ ፈረንጅ ወደ እንግሊዘኛ ይሄዳል አይደል? ኦቲዝም ምንድነው? ኦቲዝም ማን ነው? በቃ ሁሉም ነገር ስለ ኦቲዝም ነበር የሚባል የነበረው ማለት ነው። በኋላ ጆጆዬ ነው የሚታየው። ጆጆዬ ላይ እንግዲህ ፊቱ ላይ ምንም መልክ የሚታይ ነገር የለም። ያው ስትቀልድም ነው የሚለው ነገር አለ። አለመረጋጋቱም እንደረበሻት እሷ ናት የምታውቀው አይደል? እናት ናት ልጇን ምንድን ነው የጎደለብኝ ብላ የምታውቀውና ያን ሁሉ ስታደርግ 1-2ቱ ያው የፍራቻ ማናገር ጀመሩ። ከሌን እኮ አውቃለሁ ከሌን አውቃለሁ እየተባለ በዛን ሰዓት ላይ እንግዲህ ከዛሬ 23 ዓመት በፊት ስለ ኦቲዝም የተወራበትና የታወቀበት ነው የነበረው ነው ማለት ነው። ያን ጊዜ እንግዲህ እንዳልኩሽ ወላጅ የማያውቅም እርግማን ነው። ወላጅ የማያውቅም ወደ ተለያዩ የእምነት ቦታ ላይ ነው የሚሄደው። ልጆቻችን አለመረጋጋታቸው ያው እንደ እምነት ከሆነ ሌላ ውስጥ ነው የምንገባው። እሱ እንዳልሆነ ዘሚ ያልሄደችበት ቦታ የለም። ገዳም ሄዳለች፣ ቤተክርስቲያን ውስጥ ሄዳለች፣ መስጊድ ሄዳለች። እንደውም እሷም ራሷ ልጅሽ በዛ ሰዓት ላይ ምን ያድንሻል ተብለሽ ብትባይ እንደውም ትለናለች የጨረቃ አፈር አለ ቢሉኝ እንኳን እዛ ድረስ ሄዳለሁ። ምክንያቱም ማድረግ ያለብኝ ማድረግ። ያም ወላጅ እንደሱ ነበር ሲያደርግ የነበረው። በራሷ አምና ትምህርት ቤቱን ከፈተች። ትምህርት ቤቱን ስትከፍት እንግዲህ በ4 ልጆች ነው ዘሚን ጨምሮ 3 ልጆችን አሁን እዚህ እንደውም ማዕከላችን ስራ ውስጥ ተሳትፈው ያሉ ናቸው። ያን ጊዜ የነበሩት ልጆች በዛን የተጀመረው ማለት ነው። ቤት በመከራየት ከ4 ተጀመረ። እንዳልሹ ነው እንግዲህ አሁን ደግሞ አጋጣሚ ያለንበት ሰዓት የኦቲዝ የግንዛቤ ማስጨበጫ ወቅት ላይ ነው ያለነው። ክፍለ ሀገር ያሉ ልጆች እንደውም አዲስ አበባ ውስጥ ያሉ ቤተሰቦች እንደዚህ አይነት ነገር ሲገጥም እንዳልሹ ከእምነት ጋር የተያያዘ ነገር ከባዕድ አምልኮ ጋር ይያያዛል፣ ከእርግማን ጋር ይያያዛል። ቤተሰብ ላይ የሆነ ችግር ያለ አይነት ነው የሚያስመስለውና ብዙ ሰው ቤቱ ይዞ ነበር የተቀመጠውና
እንዴት ነበረ የዛ ሰዓት ላይ ሰዎች ደፍረው ወደሷ የመምጣት ነገር ያሉት ነገሮች ምን ይመስሉ ነበር? እንዳልኩሽ ነው። ቤተክርስቲያንም ወይ ገዳምም ወይ ያለበት ቦታም ተኬዶ ይሄ ኦቲዝም ነው ብላ ስትል ደግሞ ኦቲዝም የሚባል ሰይጣን አመጣሽ ወይ ነው የተባለች። ወደዚህ ለማምጣት ከባድ ጊዜ ነበር። ያው እንግዲህ ሂደቱ ቀስ የተባለ ነው ግንዛቤው የነበረው። እንዳልኩሽ ታስራው ተቆልፎባቸው እንግዲህ እናት ታስራለች፣ ስፖንጅ ታረጋለች፣ ከዛ ቁልፍም ታረጋለች። ምክንያቱም ልጆቹ አሁንም የሚወለዱትም ሆነ ከክልልም ያሉትም አሁንም እየሰራንባቸው ካልሰራንባቸው በስተቀር አያውቁትም። የሚሄዱበትን አያውቁትም፣ የሚበሉትን አያውቁትም። በጣም ስራ ይፈልጋል በጣም እና በዛን ጊዜ ላይ ያንን ስራ የተሰራበት ምሳሌ እንኳን እከሌ እንኳን አለ ሲባል መሄድ ነበር የኛ ስራ የነበረው። ይሄ እዛ ቦታ ላይ ሰው አለ አሉን የተባለ መደበቅ አሁንም ባይቀንስ ቀንሷል እንጂ መደበቅ እንደ ከተማ ይሄ ከመታሰር ወጥቷል። ይሄ አሁን የምናያቸው ስሎች በሙሉ ከተማ ውስጥ የነበሩ ናቸው። ቤት ውስጥ ተቆልፎባት ተቀምጣ የምናገኛት ከተማ ውስጥ ነበር። አሁን ግን ከተማ ውስጥ ቀንሷል። አለመውጣት አለ፣ መታሰር ግን የለም። ያንን ለማጥፋት እንግዲህ 23 ዓመት ምን ያህል ጊዜ እንደሆነ እኛ ለ5 ዓመት ውጡ 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 ስንል ቆየንና ከዛ መውጣት ደግሞ ሲጀምሩ የት ደግሞ ሌላ ነገር ነው፣ ወዴት ይሄዱ? ያንን ደግሞ ለማድረግ እንደገና ማሰልጠን፣ ትምህርት ቤትን ማሰልጠን፣ ሰውን ማሰልጠን፣ ስራ መስጠት በጣም ብዙ እንደዚህ ስንገልጸው ትንሽ ይመስላል አናውቀውም። ግን ከጊዜው አንጻር ራሱ ስትሄጂ አሁን ገና ነን ብንልም ግን በጣም ብዙ የተሰራበት በጣም ብዙ ወጣት ልጆች የወጡበት እናት ያረፈችበት ግን ምን ያህል ነው ብለሽ ብትይ ገና እንደ ኢትዮጵያ ከሆነ በጣም ገና ደግሞ የቀረበት ነው። እኛ እስከ 10 ዓመት ድረስ እንዳልነው ብቻችንን ስንሰራ ቆየን። ሰዎችም እንዲሰሩ ብናደርግም እድል ሆኖ ደግሞ ኦቲዝም ማዕከል የሚመሰረተው ወላጅ ነው። ልጅ ከሌለኝ መክፈት አልችልም። ሌላ ስራ ቢሆን ቢዝነስ ከስር እየኮረጅን እናደርጋለን። ስለዚህ ግን ኦቲዝም ያለበት ወላጅ መሆን አለበት። እኔ ልጅ ተቆልፎበት ካስፈታው ለምን ሌላስ የሚለው ነገርና ከኛ በኋላ ደግሞ ኦቲዝሞች ቀጠሉ። ኒሄሚያ ገብታለች። የተለያዩ ትምህርት ቤቶች እየቀጥን ደግሞ አሁን ትንሽ በደንብ እየጨመረ ከተማ ውስጥ ያ እንዲሆን ደግሞ እኛ ደግሞ ምን አደረግን? ዌቲንግ ሊስት ላይ በጣም ብዙ ሲሆኑብን የከተማውን ክፍለ ከተማ ትምህርት ቤቶች አናገርንና አንዳንድ ትምህርት ቤት እንዲሰጡን ብለን ትምህርት ቤት እንዲሄዱ ለምሳሌ የካ ክፍለ ከተማ ኦቲዝም ያለበት ልጅ መቶኛ አሰስመንት ከሰራን ኮከበ ጽባ እንልካለን ማለት ነው። የነዛን ትምህርት ቤቶች አሰልጥነናል፣ ማቴሪያል አሟልተናል፣ የተለያዩ ነገሮች ትንሽ አሁን በኮቪድ ቀነስ ብሎ ነው እንጂ እንደሱ እናደርጋለን ማለት ነው። ከዛም አሁን ሰዎች ምን እያደረጉ መጥቶ ከክልል መምጣት ጀመሩ እና እንደሱ ሆነ። አሁን ከክልል ደግሞ ወደዚህ ሲመጡ እኛ ምን እንሰራለን? አሁን ከተማ ውስጥ መታሰር ከቆመ ትምህርት ቤቶች የተቀበሉ ከሆነ እንደዚህ ማዕከል የተከፈተ ከሆነ ክልል ደግሞ መሄድ አለብን። እዚህ ሳይሆን መምጣት ያለባቸው እኛ እንሄድላቸው። ምክንያቱም 1-2 አይደለማ የሚወለደው ክልል ውስጥ የተለያዩ ቁጥሮች ያሉት ብዛት ነው ያለው እና እዛ ደግሞ ልብ የፈቀደ ወላጅ በተለይ ከፍታለው ያለ እርዱኝ ያለ ከመጣ እኛ እንደው በጣም እየገፋፋን ነው እዛው እንዲከፍቱ። እዛው ለምሳሌ አሁን ዘንድ አምና ጀምረን ወደ 6 ክልሎች ሄደናል። እዛ ሄደን እነዛ ልጆች የሚከፍቱትን አሰልጥነን ሰዎቹን አይተን ዳውን ሲንድሮም እና ኦቲዝምን መለየት አለበት፣ እንዴት ነው ማሰልጠን ያለበት፣ እንዴት ነው መስራት ያለባቸው፣ የትኛው ባለሙያ ለየትኛው የሚለውንም ፕሮግራሞች አስተካክለን በየክልሉ እየሄድን አሁን ወደ 6-7 ክልል ውስጥ እየሰራን ያለ ነው ማለት ነው። ለምን ዋናው ነገር እኛ ልጆቹ ከቤት ይውጡ ነው። እዚህ ላይ ልታተርፊበት አይደለም። ትርፎችሽ ልጆችሽ ናቸው፣ ትርፎችሽ ቤተሰቦች ናቸው። እኛ ለምሳሌ አሁን ከበፊት ጀምረን ስመጣ ብዙ ቁጥር ነው ያቆየ ነው። አሁን 120 ልጆች ይዘናል። 120 ልጆች ስንይዝ ልጆች ነው 120 የምንለው። እናት አባት ስትቆጥሪ፣ እህት ወንድም ስትቆጥሪ የሚቸገሩት በጣም የኛ ልጆች ደጎች ናቸው እኮ። ታስሪያለሽ፣ ስትቆልፊ ትቆልፊያለሽ። የራሳቸውን ነገር ስለሚሰሩ ችግር ግን ቆላፊው ከባድ ፈተና ውስጥ ነው ያለው። እህት ወንድም መማር አይችልም።
እህት ወንድም መጠበቅ እንግዲህ ትግሉ ምኑ ሲቀርበት መጠበቅ ራሱ ያቅተዋል። እንዴት ነው ማሳለፍ የሚችሉት ይሄን ነገር? እዚህ እዛ ቦታ ላይ ግን ካረግናቸው እነሱም ስራ እየሰሩ ልጆቻቸውን እየጠበቁ እናደርጋለን። በጣም ትልቅ ነገር ይጠይቃል። እንግዲህ እኛም ዞር እያለን ባየንበት ሰዓት ስቴፖች አሉ። ገና ሲመጡ ቅድም እንዳልሽ ከዳይፐር አንስቶ እስከሆነ ድረስ ልጆቹ እዚህ ሲመጡ አብዛኛው ምንም ነገር ሳይችሉ ነው የሚመጡት። እናንተ ጋር ምንም ነገር ሳይችሉ ነው የማያውቁት ነው። የሚያውቁትንማ ወደ ትምህርት ቤት ወስዶ መስጠት ይችላሉ፣ ትምህርት ቤት ሄደው ማድረግ ይችላሉ። ግን ምንም የማያውቁ እሳትና ውሃን ቅድም እንዳልኩት እሳትና ውሃን ገደልና የቱ ይገለኛል፣ የቱ ለምሳሌ ውሻ ሲመጣ ይበላኛል አይበላኝም፣ ድመት ይቧጭረኝ፣ ምንም ነገር የማያውቁ ልጆች ናቸው። እሱም ማብቃት እንግዲህ ለሆዳችን መቼም ማንም አያስተምረንም አይደለም። ወደ እንጀራ ስንገባ መጀመሪያ ልጅ ወልደን እናስተምራቸው ሂደቶች ቢኖሩ አርገነው እንኳን የማያውቁታል። ለምሳሌ ጫማ ማሰር ሊሆን ይችላል፣ ልብስ መልበስ ይሆናል። እሱን ሁሉ ካሰለጠንሽ ነው የምታውቂው። ወላጅ ከሰራ በኋላ ነው በቃ ይሄ ልጅ አያውቅም ሳይሆን አታውቅም ሳይሆን ከሰራ በኋላ እውቀቱ ይመጣል። ምን ነገር የሚያውቁት አንዳንዱ አለመረጋጋትና ይሄ መዘለሉ ላይ ሊሆን ይችላል። በቃ አይቀመጥልኝ ትምህርት ቤት አስገባሁት አንችልም ብለውናል። ይሄ ልጅ ተረጋግቶ አይቀመጥ ካለዛ የሆነ ጁባጁቤ ቦታ ላይ እንዲጫወት የሚደረግበት ነገር ያንን ማስቻል ነው። እኛ ጋር አስችለን አብቅተን ወደየ ቦታው ለምሳሌ ወደ ትምህርት ቤት ከሆነ ወደ ትምህርት ቤት ትሬስ ሲያደርጉ አይታችሁታል። ስልክ ቁጥር ሲያውቁ መናገር ሲችሉ ወደ ትምህርት ቤት የገቡም ልጆች አሉ፣ ስራ ላይ ያሉም ልጆች አሉ። አማይችሉ ደግሞ ወደ ስራ አድርገናቸዋል። ወደ ስራ ስናደርግ የኛ ልምድ ምንድነው እንግዲህ 20 ዓመት ሞላ እንደ ስራ 22 ዓመት ሲሆን በቃ እናቆማለን ነበር። አንድ ልጅ 22 ዓመት ሆኖ ከእናቱ ጋር ጥሩ ነገር ይኖራል። ግን 22 ዓመት ሆኖ አልቻለውም ማስመጣት። የት እናርጋቸው? የት ይሄዱ? ወላጅ የለም ወዴት ይሄዱ? እናትና አባት ደግሞ ያደገ ያው እንደኛው እየጨመር ነው አይደል ምን ሄደው። ስለዚህ ስራ እንስጥ ብለን የመጀመሪያውን 12 ልጆች እዚሁ ስራ አስገባናቸው። ከዛ በኋላ ደግሞ ወላጅና ልጅ ወይትና ወንድም አብሮ የሚሰሩትን ስራ አድርገን አመቻችተን ደግሞ እንደሱ አደረግን። ወደ ትምህርት ቤት የሚሄዱን ወደ ትምህርት ቤት እንሄዳለን። ስለዚህ 12 ድረስ ይድረሱልን ሳይሆን የሚችሉትና በሚፈልጉት ነገር ማብቃት የኛ ስራ ሆኖ እሱን እየሰራንበት እንገኛለን። የሚቀበል ሰው ደግሞ አሁን ከዚህ በኋላ የምናበቃው ነው የሚሆነው። የግንባታ ቦታ አለን። እንግዲህ በዚህ አጋጣሚ መንግስት እናመሰግናለን። ቦታ ተሰጥቶናል። ወደ ፊጋ አካባቢ ነው። ዘሚ መሬቱን ስትቀበል የነበረው ፈተናና ከዛ በኋላ ደግሞ ያለው ነገሮች ከባድ ናቸው። ግን ህልመኛም መለኛም ስለነበረች ለካ ያኔ ቶሎ እንዲሰራ ቶሎ ውጤት እንዲመጣ የተፈለገው ልጆቹ እያደጉ ነው። ልጆቹ ቤት እናርጋቸው። ለካ ስራ እዛ ቦታ ላይ ቢሰጣቸው የታየ የተደረገው ነገር በሙሉ ቅዱ በሙሉ እነሱ የሚቆዩበት ቦታ ነበርና አሁን ደግሞ ገና ነን። በእርግጥ እየገነባን ነው ግን አድቀደሙ ልጆቹ ቀድመውን እንግዲህ ያን ቦታ ላይ ለማብቃት እየሰራን ያለ ነው። ይሄ ነው ነገር ነው። ዘሚ እንግዲህ በጣም ባለራዕይ ሴት ነች። በጣም ጠንካራ ሴት ነች። ቅድም እንዳልነው ምናልባት እንደዚህ አይነት ችግር ያለባቸው እንደዚህ አይነት ኦቲስቲክ ልጆች ያላቸው እናቶች ቅድም እያወራን ነበረ ከካሜራ ውጭና ምናልባት እነዚህ ልጆች በጣም የእግዚአብሔር ክብር መገለጫዎች ናቸው። የፈጣሪን ነገር የምናይባቸው ናቸውና እነሱን የሚቀበል እናት ወላጅነት ደግሞ ትልቅ ራሱን የቻለ የተመረጠ ሰው ነው እያለን ነበረ። ዛሬ እግዚአብሔር ይመስገን ሶሻል ሚዲያው ምኑ እንትን አድርጎታል። ያው እናቶች እየወጡ ነው ልጆቻቸውን ይዘውና ይሄ ፋውንዴሽን አሁን እየተሰራ ያለበት ሁኔታ ምን ይመስላል? በጣም የሆነ ጊዜ ላይ ትልቅ ንቅናቄ ነበረ። አሁን ደግሞ በመሀል ጸጥ ነገር ብሏልና በዚህ አጋጣሚ ሰዎች እንዴት ነው ያንን መደገፍ የሚችሉት? ምን ላይ ደርሰዋል? ምን ቢደረግ ደግሞ መፍጠን ይችላል? እንዳልሽው ትልልቅ ሆነዋል ልጆቹ፣ እያየን ነበረ። እዚሁ እየሰሩ ናቸው። ለሌሎችም ማረፊያ ይሆናል። ሌላ ፋውንዴሽን ላይ ወይም በየቤታቸው ለምንም አብቅተው የሆነ ቦታ ያደረሱ ወላጆች የሚቀበላቸው ሴንተር ይሆናል፣ በስራም በምንም። ምክንያቱም እናንተ ታውቁታላችሁ፣ ታምኑባችኋላችሁ። ሌላው ባለሀብት ግን ለመቅጠር ሊቸገር ይችላል። ውጭው ዓለም ላይ ራሱን የቻለ ትልልቅ ነገር እንደሚሰሩ እናውቃለን እነዚህ ልጆችና ምን ቢደረግ ይፈጥናል?
ቢደረግ ብንታገዝ በጣም ይፈጥናል። ምክንያቱም አሁን እኛ እንግዲህ ቅድም እንዳልኩት 2019 ነው መሰረት የጣልነው፣ ግን ከዛ በኋላ ብዙ ስራዎች ነበሩት። ስራዎቹ ተሰርተዋል። እንዳልነው መሰረት ላይ ተጥሎ ነው ዘሚ ያረፈችው። እንግዲህ ያው አደራው የኑዛዜው እሱም ይመስለኛል ኑዛዜ ሰጥታን ያለፈችው። ያንን እንድንችልም እንድናስችልም ያደረገን እንግዲህ እግዚአብሔር እሱ እንትን ያደርጋል ያውቃል። ግንባታውን እየገነባን ያለ ነው። እርግጥ ነው በጣም ብዙ እንትኖች አሉት ውስጡ ላይ ያሉት። ስለ ግንባታ ሰራ ትንሽ ይረብሸኛል። አሁን እንደውም በዚህ ሳምንት ላይ ቆርቆሮ ተመቷል። እሷ መሰረት ላይ ጥላው ስትሄድና ግራውንድ +6 ሚዛኒ 2 አለው መሰረቱን የተሰራው ማለት ስኬለተኑ ላይ ነው ያለነው። ፊኒሺንግ ገና እየሰራን ያለነው ገና ያደረግን ያለነው። ግን ያ ማዕከል ምን ይዛል ብትኝ እኔ ልጆቹንም ወላጅንም የሚያሳርፍ ማዕከል ነው። እነሱ ብቻ አይደለም መምህራንም የሚያርፍበት ማዕከል ነው። መምህራን ለማስተማር እየፈለገ ቦታ በየቤቱ እየሄድን እናስተምር እያልን ነው። ያ እዛ ቦታ ላይ ቢመጡ ልበ ፈቃደኛ የሆነ ሰው በሙሉ የሚሰራበትና ለውጥ የሚያመጡበት ነው። እሱን ለውጥ ለማምጣት ለመስራት ሰው በጣም ብዙ ጊዜ ጠይቀናል። እንዳልሽው በጣም ብዙ እንቅስቃሴ አድርገናል። ብዙ ጥያቄዎች ጠይቀናል። ቢቻል እንግዲህ ሌሎች ዘዴዎችም ነበሯት። ዘሚ ምንድነው አንዱን ህንፃ አንዱን ብሎኬት በራስ ስም አድርገህ ስራው ብሎኬት ሲሚንቶንም ጠጠሩንም ምንም ግዛና አድርገው ያንተ ስም እዛው ላይ ይጻፍ፣ በቃ ስጦታ ሰጥተናል፣ ሼር የራስ ሼር ነው የራስ ነገር ነው የሚሉ የተለያዩ ነገሮች የሚደረጉበት ነው። የኛ ማዕከል የሚገርማችሁ በጣም እንትን የሚያደርገው ፊልም ቤት አለ። ፊልም ቤት የተደረገበት ያው ፊልም ቤት ብዙ ቦታው አለ አይደለም፣ ግን ለኦቲዝም ልጆች ወላጆች ተብሎ ነው ፊልም ቤቱ የተመሰረተው። ለምን እዛ ፊልም ቤት ላይ ለምሳሌ ኦቲዝም ያለበት ልጅ አይደለም ፊልም ቤት ይዞ ለመግባት ያው ሰርግም ልደትም መሄድ አይችልም አይደል? የራሱ ባሪ የራሱ ጭስ ስላለው፣ ግን ወላጅ ማረፍ ስላለባት ልጇን ይዛ ገብታ ፊልሙን እንድታይ ራሷን አተዝናንታ የምትሄድበት ተብሎ ሁሉ የተባለ ማዕከል ነው። ከዛ ውጪ የማደሪያ ብለን የመሰረት ነው። ማደሪያው ምንድነው? ልጆቻችንን ከእናትና ከአባት ለይተን ለማሳደር ሳይሆን ለምሳሌ አንድ ወላጅ እዚህ መጣ ሆስፒታልም ስትመጣ ወይም ደግሞ ሆቴል ብትከራይ ምንም ብትልም እንደገና ልጆቻችን ባህሪ ሌላ ስለሆነ መተው እኛ ጋር አርፈው 3 ወርም 4 ወርም አርፈው ልጆቻቸውን ለውጠው እንደየ የሚመጡበት የሚያስገባበት ማዕከል ነው። ከዛ ውጪ ሪሰርች የሚሰራበት ነው። መታከሚያ ክሊኒክ የሚያደርጉበት ነው። ብዙ ነገር የያዘ ነው ቦታው እና ሰዎቻችን አላረኩም አይደለም። አሁን ለ6ኛው ፎቅ ራሱ መድረስ እግዚአብሔር ይመስገን 1ም 2ም ብለን ሰብስበን ኢትዮ ቴሌኮም በዚህ አጋጣሚ እናመሰግናለን። የተለያዩ በ9616 የሚል ኮድ ተሰጥቶን 200 ምንም በምናገኛት ነገር የምንሰራበት ነው። ከዛ ውጭ ግን ባለሀብቱ በሚችሉት ለምሳሌ አሁን ያየን ነው አይደል ኮሊደር ቤቶች እያየን ነው። በ6 ወር በ5 ወር 2019 2025 እንግዲህ 10 ዓመት ሊሞላን ነው። ለመጠየቅ ልጆቻችንን አውቀው መተው ጎብኝተው አይተው ግንባታውን ቢያግዙን እኛም እናርፋለን። የእውነት ከባድ አስጨናቂ ስራ ቢሆንም ደስ ብሎሽ ብትሰሪውም ግን የተሰጠሽና ደግሞ የእናት እንባ በጣም ይከብዳል። የእናቶች እንባ አይ በቃ አሁን አድጓል ልጅሽን ያዢ ብለሽ ስትይ የት ላርጋት የት አርጎ ብለን እንስጣቸው እና አላውቅም ልመና አላማረብንም ይሁን ወይ ደግሞ ልጆቻችንን በትክክል አላወቁትም ይሁን የእናት እንባ አልተለየም ይሁን አላውቅም። ግን ብዙ ሰው ቢጥርም እንግዲህ ልብ ፈቅዶ ይሄንን ነገር ቢያስጨርሱልንና ሁላችንም ብናርፍ አዲያው የእውነት ዘሚ ሩጫዋ ድካማ ሳትጠግብ ነው ያረፈችው።
ጊዜዎቿ ሁሉ የእሷ ጊዜዎች እውነት ከባድ ጊዜ ነበር የታለፈው። እንግዲህ አላውቅም እኔንም ለምን እንዳስቀመጠ ኑዛዜዋም ከባድ ነበር። ኑዛዜ ነው እረፍት ነው አላውቅም። በዛ በተጨናነቀ ድምፅ ውስጥ ልጄን ሳይሆን ልጆቼን አደራ ልጆቹን አደራ ብላ ያለችው ቋንቋ የሁላችንም ነውና እንግዲህ ሰው ተገንዝቦ ከተራረፈውን ቢሆን እኔ አሁን እሱ ላይ ደርሻለሁ። የሚተርፍ ዕቃ ይኖራል፣ የሚተርፍ እንጨት ብረት ይኖራል፣ ሲሚንቶ ይኖራል። በሱም ቢሆን ግድ የለም በተረፈው ከታሰሩት አይደል ያስፈታ ነው። በተራረፈውን ቢሆን ሰርተን አፈሩ ተነስቶ አሁን በተለይ አሁን የእውነት ሁላችሁም ልታስቡት ማለት ልጅ ወልደን ወይ ደግሞ እኔ ለትዳር ስበቃ የራሴ ስሜት አውቀዋለሁ። የወንድሜ ልዳር ወይ ልጅ ከፍ ያለውን ልጅ ልዳር ስንል የምናውቀው ስሜቶች አሉና ለወላጅም ለባለሙያ ለኛም ምናልባት ስራ ስንሰጣቸው ሊረሱት ስለሚችሉ ያን ስራ ሰጥተን ልጆቻችንን የምናሳርፍበት ወላጅ የምናሳርፍበት እንደው አጠር ብሎ ሁላችንም ተረባርበን ቢሰራና እንግዲህ አሁን የጀመርነው ደግሞ ወደ ፊኒሺንግ የምናስኬድበት እጃችን ላይ ገንዘብ ኖሮ አይደለም። እጃችን ላይ ከአንዱ አንዱ ነው። ለምሳሌ ኮንትራክተሩ በጣም ከወረደ ገንዘብ ላይ ነው። ጂጂ ኮንትራክተር በዚህ አጋጣሚ ያመስግኑልን። በጣም ከወረደ ሂሳቡ ላይ ነው የሚሰራልን። ኮንሰልታንታችን በነፃ ከነሰራተኞቻቸው በነፃ ነው የሚሰሩልን። እኛም እቃ ነው የምናቀርበው። እቃውን ደግሞ እንደምታውቁት ነው የእቃ ውድነት በጣም ከባድ ነው። ግን ሰው ባለው ነገር ላይ አድርጎ ይህን ግንባታ ብናደርግና ሐውልት እንለዋለን። የዘሚም ሐውልት ሊሆን ይችላል። እንደገና ደግሞ እንደ ሀገር በደንብ ለዚህ ለታገለችለት ትግል ሁሉም ኢትዮጵያን የሚያውቅ የለምና አዲስ ትውልድ ካልመጣ በስተቀር ዘሚንም የማያውቅ የለምና የዘሚንም ሐውልትን አቁመን በቃ ስለ ልጆቻችን ኃላፊነት ወስደን ብንሰራ ለሁሉም ተስፋ ነው የሚሆነው። ያው ቦታውን ብቻ አግኝተንም ዝም ማለት ከባድ ስለሆነ እሱ ላይ ሁሉም ሰው ቢረባረብ እላለሁ። ይቅርታ በጣም እንግዲህ ተመልካቾቻችን እዚህ ኒያ ፋውንዴሽን ጆይ ኦቲዝም ሴንተር ተገኝተን ከወይዘሮ ሌኒ ጋር ቆንጆ ቆይታ እያደረግን እንገኛለን። እያወራን ነበረ። ሌላው አንድ በጣም አዲሱ ማዕከል ላይ ስትነግሪኝ የነበረው አንደኛው ልቤን ያሳረፈው ነገር ይሄ ሲኒማ ቤት አለው ወይ እንግዲህ እናቶች እዚህ የመጡት አይደለም፣ በየቤታቸው ደግሞ ያሉ ቀኑን ሙሉ ሲታገሉ የሚውሉ እናቶች አሉ። አብዛኛው የኦቲዝ ሁሉም አይደለም፣ አብዛኛው የኦቲዝ ልጆች ያላቸው እናቶች ደግሞ ሲንግል ናቸው። ያው ብዙ ጊዜ ለመቀበል ይቸገራል ቤተሰብ፣ ልጆቻቸውን ነው የሚሆኑት። እንደዚህ አይነት ነገር ያጋጥማቸዋል እና ልጆቻቸውን እያሰብኩ በቃ የምር እየሳልኩ ነበር። ልጆቻቸውን አሳርፈው እናንተ ጋር ገብተው ትንሽ ደቂቃ ራሳቸውን ዘና አድርገው ከዛ ልጆቻቸውን ይዘው ወደ ቤት ቢሄዱ ይሄ በጣም ትልቅ እረፍት ነው ለአንዲት እናት እና እዚህ ላይ በደንብ ብንረባረብ ሁሉም ሰው የሚችለውን ቢያደርግ 50 ሎሚ ለ50 ሰው ጌጡ ነውና ምንችለውን ብናደርግ በጣም እኛም በዚህ አጋጣሚ መልዕክት ለማስተላለፍ እንወዳለን። ዘኒ እንግዲህ እኔም ማውቃታለሁ በተለያየ ኢቨንት ላይ ተገናኝተን እናውቃለን እና በጣም የዋህ እናት የምር እናት የሆነች ሴት ነች። በዛ ላይ ደግሞ አስብ እንግዲህ ላለፉት 20 ምናምን እንትንም ነች መሰረትም ነች። ብዙ ኦቲስ ሴንተር እንደ እንትንም ሾም ሄደን ያየናቸው አሉ። አሁን ላይ ብዙ አሉ እግዚአብሔር ይመስገን። ለዛ ሁሉ ግን መሰረት ነች እቺ ሴት እና ይሄንን እውን ብናደርግ ለብዙሃን መትረፍ እንችላለን እንላለን። እንግዲህ እስቲ አሁን እዚህ ማዕከል ውስጥ ምንድን ናቸው የሚደረጉት? ቅድም እንዳልነው አንድ ህፃን ልጅ ከመጣ ጀምሮ ወይም አንድ ኦቲስቲክ ልጅ ከመጣ ጀምሮ ምን ሲያደርግ ነው የሚውለው? እሺ እንዳልሽው ነው። ዘሚ እንደ ሀገር መስራች ናት። ሀገር ናት እኛ የምንለው እንደውም ሀገር ናት ነው። ሀገር ያው ይቀጥላል አይደለም፣ ምንም ሰዓት ላይ ማረፍ አይችልም እና
መቀጠል ያለበትን ነገር ያስቀጠለ ይሄዳል። እንዳልሹ ነው መብዛታቸውን በጣም እየፈለግን ነው እኛም እንዲበዙልን እየፈለግን ግን እንዲበዙልን ስንፈልግ ስራው እየተሰራልን ሲወጣ ከኛም ልጆችን ማረፊያ እናገኛለን። ከሌም አለ እንላለን ብቻ ሆነሽና አብሬሽ ስታጨበጭበ አንድ አይደለም ማለት እና አብረን ሆነን አሁን እየሰራን ካለንባቸው ኦቲዝም ማዕከል ጋር አብረን መስራቱ ትልቅ ነገር ነው። ምክንያቱም እንዳልኩሽ ነው ቅድም ለትርፍ አይደለም፣ ትርፋችን ልጆቻችን ናቸው። ትርፋችን ልጆቻችን መለወጥ ነው። አሁን እንደ ከተማ ከመታሰር ምን ላብላ ደርሷል። ወደ ምግብ ደረጃ ሁሉ ተደርሷል። ክልል ላይ ቢቀረንም ማለት ነው። እንደ ክልል የሚሰሩ ስራዎችንም እንግዲህ እንደ ኃላፊነት እንሰራለን። ዲና ፋውንዴሽን ኦቲዝም ማዕከል ሲመጡ መጀመሪያ ልጆቻችንን መመርመር እናደርጋለን። የመመራ በፊት ላይ ዘሚያው ሙሉውን ኃላፊነት ወስደን ምክንያቱም መምህሯም ሐኪሟም ዶክተሯም ምናምን ጆጆዬ ነበርና ሁሉን ነገር የምናደርገው በሱ ነበርና ያኔ ስንከፍት እንግዲህ ከሕክምናም ጨምሮ ስለ ኦቲዝም ምንም አይነት ግንዛቤ አልነበረም። አሁን ተመስገን በደንብ ለውጦች አሉ። ዘሚ እንግዲህ ኮቪድ ምክንያቱም ባናቀውም የሷን የመውሰድ ሁኔታ እንግዲህ የፈቀደው ሆነ። እንግዲህ የፈቀደው ማድረግ ያለብን እያደረግን ነው ግን ሲመጡ ከአቀባበል እንጀምራለን። አቀባበላችን ምንድነው? ልጆቻችን ኦቲዝም ናቸው የሚለውን ነገር ደግሞ ከሕክምና እናመጣለን። መረጃ ይኖረናል። ከመረጃ በኋላ እዚህ የተለያዩ ክፍሎች አሉ። አቴንዲንግ የሚባላል ራሳቸውን የሚችሉት የክህሎት ክፍል አለ፣ ስፒች አለ። ራሳቸውን እንዴት አድርገው ነው መጠቀም የሚችሉት፣ እንዴት ነው ወደ አካዳሚክ የሚሄዱት የሚሉት በጣም ብዙ ስራዎች ናቸው የሚሰሩት። እንዳልኳችሁ ገና ሲመጡ መረጋጋት ስራዎችን መስራት አለብን። ልጆቹ ካልተረጋጉ የሚቀጥለው ነው ይሰሩ። የሚረጋጉት ለ1 ዓመት፣ ለ5 ዓመት፣ ለ4 ዓመት፣ ለብዙ ዓመት ይሆናል። እሱ መረጋጋት እድሜውን ከፍ ብሎ ሄደው ያልተረጋጋም እሱ ላይ በደንብ እንሰራለን። ከዛ ሲቀጥል የተለያዩ ክፍሎች አሉ። ይሄ አካዳሚክ ላይ ስንገባ እንዴት ነው ልጁ አንደኛ ከምግብ እንጀምራለን። እንዳልኳችሁ ምግብ መብላት ለምሳሌ አንድ ነገር ሲፈልግ እናቱን እጁን ወስዶ ነው የሚያሳየው። ያንን እንዴት አድርጎ ነው ራሱ ችሎ የሚያደርጉት ትምህርቶች አሉት። ከዛ በኋላም ለምሳሌ ጫማ ማሰሪውን ይችላል፣ ልብሳቸውን እንዴት አለባበስ፣ አልጋ ማንጠፍ እንግዲህ ሂደቶች አሉ። ቶሎ የሚቀበለን አለ እንዳልኩሽ ደግሞ እድሜውን ቆይቶ የሚቀበለን እዛም ደረጃ ሳይደርስ ደግሞ መጠበቅ ብቻ የምንሰራበት ስራዎች አሉና የተለያዩ በ5-6 ክፍሎች መዳልበናቸው ስፒች ላይ ስፒች እንዴት ነው መናገር፣ እንዴት ነው የሚችሉት፣ ድምጽ እንዴት ነው ማውጣት፣ ድምጽ ማውጣትን በፊሽካ እናስተምራቸዋለን። ድምጽ ከወጣ በኋላ ቋንቋዎች እንዴት ያደርጋሉ። ዘሚ እንዳልኳቸው አንድ መጽሐፍ ናት። በጆዬ ምክንያት አቡጊዳ ፎኔቲክስ የሚል ቋንቋ ፈጥራለች ለልጆች ለኦቲዝም ልጆች። አሁን ለምሱ ላይ ታግዙናላችሁ ብዬ አስባለሁ። በደንብ ለኛ ብቻ የሚቀር ሳይሆን እንደ ሀገር ለማበርከት የምንፈልገው የዘሚ ስጦታ ነው አንዱ። ምክንያቱም ልጇ ጆጆዬ በ14 ዓመቱ ነው እማማ እወድሻለሁ ብሎ አጠቃሎ የተናገረው በራሷ ቋንቋ ፈጥራ አቡጊዳ ፎኔቲክስ። እንግዲህ 14 ዓመት ሞልቶ እማማ እወድሻለሁ ሲል ምን ያህል እንዴት ነው ብዙ ነገሮች አሉና እሱን አድርጎ ቋንቋዎችን ራሳቸውን የማይናገሩ ልጆች አሁን ውስጥ እንዳይሻቸው ለመናገር የሚሞክሩ ሂደቶች እሱን የምናደርግበት አለ። ከዛ ውጪ ሴንሰሪ ሩም አለን። ሴንሰሪ ላይ ለስላሳ ነገሮችን የማይፈልጉ መነካካት የማይፈልጉ ብቸኝነትን መሆን የሚፈልጉ ማሳጅ ለማድረግ ስንፈልግ ሰውነታቸው ሲነካ እንደ ቁስል የሚያደርጋቸው እሱን ሁሉ በደንብ የምንሰራበት እና መነቃቃትን የሚፈጠርበት ክፍል ይሆናል። ከዛ ውጪ አካዳሚክ ነው። እሱን እንግዲህ ልጆቻችን በ20 ዓመታቸው ነው እየሻለው እዚህ ወደ ስራ ያካተትናቸው 20 ዓመት ልጆቻችን ይዘን ቆይተናል። 23 ዓመት የሞላው ልጅ አለ እዚሁ ላይ 23 ዓመት ቆይቶ ራሳቸውን የሚችሉበትና ወደ ትምህርት ቤት የሚሄዱበት ክፍል አካዳሚክ ላይ ትምህርት ቤት ላይ ብቁ የሆኑ ወደ ትምህርት ቤት ይሄዳሉ። እንደገና ደግሞ ወደ ስራ የሚሄዱበት ክፍሎች አሉ ማለት ነው። ወደ 6 አይነት ክፍሎች እንቀበላለን። እንግዲህ እሱን ስናደርግ ከውጭ ጀምረን ነው የኛ አቀባበል ማለት ነው። ሲመጡ ዞሮ ጦ የሚገቡበትና ሲመጡ የትኛው ክፍል ነው የሚገቡበት የኛ የስራችን ውጤት ነው። እንዳልነው ነው እንግዲህ ከዛ አብዛኞቹ ረጅም ዓመት ያስቆጠረው እንደ ኦቲስ ሴንተር ይሄ ነው። እያሳደጉ ያሉ ኦቲስ ማዕከላት አሉ። ግን ደግሞ እነዛም አድገው አሁንም አዘይንድ ሲያድጉ ትልቅ ሲሆኑ
የሚሰማሩበት ነገር ያስፈልጋል። እነዚህ ሰዎች ልጆች እኮ መውለድ ይችላሉ፣ ማግባት ይችላሉ፣ መማር ይችላሉ፣ መስራት ይችላሉ። እና እኛ እንደ ሀገር እንደው ትንሽ ብዙ ነገሮቻችን ስላልተመቻቹ ነው እንጂ ዓለም ላይ ትልልቅ ስራ እየሰሩ እዚህ እንትን ውስጥ ያሉ ልጆች ናቸው ይታወቃል። ብዙ የሚጠቀሱ አሉ አይደለ? በሙዚቃው ዘርፍ ናሳ ላይ በጣም ትልቅ ስራ የሚሰሩ አሉ፣ ብቻ ብዙ። ስለዚህ አዛይንድ ከፍ ሲሉ ለምሳሌ አሁን በየቤታቸው ያሉ እናቶች ከፍ ሲሉ ማሳረፊያ የሚሆን ነገር ነው ለመስራት እየሞከራችሁ ያላችሁት። በዚህ ቤት ትበረታቱ ይገባል። እንግዲህ ህልማችሁ ተሳክቶ ለምርቃት ደግሞ እንገናኛለን፣ እግዚአብሔር ይረዳናል። ሌላው እንግዲህ እንደዚህ አይነት አንድ ልጆች ኦቲስቲክ ናቸው የሚባለው ከመቼ ጀምሮ ነው? አሁን ብዙ ወላጆች አሉ ይሄ ምንም አያውቁ። አሁን ደግሞ ጭራሽ ቨርቹዋል ኦቲስቲክ ወይም ቨርቹዋል ኦቲዝም ነው የሚባለው መጥቷል። ብቻ አሁን ብዙ ነገር አለና ምንድን ነው እናቶች ምን ሰዓት ነው የሚያውቁት እንደዚህ አይነት ኬዝ እንዳላቸው ልጆቻቸው? አሁን እንዳልሽው ነው ቨርቹዋል ኦቲዝም የሚባል አለ፣ ግን እሱም ያው ሌላ ሳይንስ ነው። እሱ ነው አይደለም ሌላ ብዙ ያው አመጣጡ ምንም ምክንያት የለንም። ያው ብቸኝነት ስለሆነ ምናልባት ስልክ ላይ ምን ላይ ስለሚሆኑ ብቻቸውን ስለሚሆኑ ያ ነገር ይሆናል እየተባለ ነው እንጂ እሱንም እርግጠኛ ያልሆንበት ነው። ግን ገና ነው ያለው። ግን በፊት ላይ እንግዲህ ከ4 ዓመት ጀምሮ ይሄ ነገር ይታይ ነበር። ብቻቸውን ሲሆኑ ራሳቸውን ሲያገሉ እኔን አለመከተል ሲችሉ ምንድነው አለመረጋጋቱ እኔን ካላወቀኝ ለምንድነው ያላወቀን ብለን ያኔ ነው የምንደብቀው። ያኔ ነው እንዴ ልጅ ሲመጣ ሮጥ የሆነ ነገር ላይ ከሆነ እንዳይወጣ ተብሎ የሚቆለፍበት ጊዜ ነበረ ነውና አሁን ከግንዛቤው አንፃር ሰው ጥሩ እያወቀ ነው ማለት። ለምሳሌ በመልክ ምንም ነገር የለየችው ነገር የለም ማለት መልክ ላይ ብዙ ነገር ስለማይታይ አይከተለኝም፣ አያየኝም። ለምሳሌ ብዙ አሁን ሐኪሞች ወይም ዶክተሮች የሚያሳዩቸው ስርዓቶች አሉ። ለምሳሌ አንድ ልጅ ተወልዶ እኔን ተከትሎኝ ካላየኝ ምንድነው መከታተል፣ ወላጅ መከታተል ነው ያለበት። ከስር ያለውን ነገር በደንብ ማየት ነው ያለበት። አሁን በጣም ያየን ያለነው ከ2 ዓመትኛ እንደውም ትንሽ ቆዩ እያልን ነው እንጂ ሲመዘገቡ ከ2 ዓመት ጀምሮ ኦቲዝም ነው እየተባለ እየታየን የመጣውና ያንን ስሜት ወላጅ ነው እንግዲህ ልጅ ወላጅ አንቺ ነሽ የምትከታተዩ። ለምን ብቻውን ነው በቃ ስለሚፈልግ ነው ጨዋ ስለሆነ ነው ሳይሆን ለምን የሚለውን ነገር ወላጅ ላይ ኃላፊነት የሚወስደው ይሆናል ማለት ነው። ከዛ በኋላ ከመጣ ደግሞ እንግዲህ ዘሚ የምትላቸው ነገሮች አሉ። ወላጆችን እስከዛሬ ስታበረታታ መጀመሪያ ላይ ልጄ ይሙትና እኔ ልሙት የሚሉ ወላጅ ነበር የነበሩት። ልጆች በቃ ማን ይቀበልልኛል ማን ያደርግልኛል እንደሱ እንዳትሉ መልአክ ነው የሰጣችሁ። ለኔ መልአክ ነው ልጄ ማለት ስለምችለው ነው፣ ስለማልችለው አልሰጠኝም። የምችልበት እንግዲህ የመቀበላችን ኃይል ሌላ ሆኖ ማለት ነው። እሱን ለማድረግ እንግዲህ ዘሚ ከ4 ዓመት 7 ዓመት እስከሚሞላ ድረስ የወሰደ ጊዜ አለ። ማናችንም ላይ ያለ ነገር ያንን ወላጅ ተቀብሎ ግን ቶሎ መለወጥ ቶሎ የምንለውጥበትን መንገድ እንግዲህ እንዳፈጣጠራችን እንደ ችሎታችን እንደ ሁኔታው ልጆቹን የሚታይበት ሂደቶች ላይ ወላጅ ላይ ነው ትልቁ ነገር። እንዳልሹ ደግሞ ያው ልጅ ከተወለደ በኋላ እንግዲህ ስንፈጥር ወይም ለልጅነት ስንዘጋጅ ልጅ እንወልዳለን ብለን እግዚአብሔር ሲሰጠን መርጦ አይደለም በቃ የሰጠንን ነው የምንቀበለው። ያ ደግሞ ሲሆን እናት ብቻ የምታሳድግበት ጊዜ አለ፣ አባትም አይኖርበት ጊዜ አለ። አባትም አምኖ አሁን ያለው የወጣት አባት ጥሩ ነው እየተቀበለ እንደውም ከእናት የበለጠ እየሮጠ ያለ ወጣት እኛ ጋር አሁን ከምናየው መጥቶ አስመዝግቦ ቆይ እሷ አትምጣ እሷን ላለመረበሽ የሚመጣበትም ጊዜ አለ። የቀደመው ግን እንደሱ አለው። ግን አሁንም ያለበትን ተገንዝቦ ልጅን መቀበል ነው። ልጅን ተቀብሎ እንግዲህ ምን እናደርጋለን? ምንም ማድረግ ስለማይቻል የተፈጠረውን ልጅ ተቀብለን ወደ ለውጥ እናደርጋለን። ልጆቹ አድገው አሁን ቅድም እንዳልኩት እኛ አሁን ጎረምሶች ነን፣ ጎረምሳ ሰዓት ላይ ነን ያለንና ልጆቻችን አድገው ለመቀበል አሁን ሕፃን ሆኖ ካልሰራንባቸው በኋላ ከባድ ነው። እኛ 20 ዓመት ሆኖ ቅድም እንዳልኩሽ አስመርቀን ልክ ኒያ ፋውንዴሽን ልጆች አስመርቆ ስራ ሲያዘ ሲል የ30 ዓመት የ40 ዓመት ቤት ውስጥ የተቀመጠ ልጅ ነውና እየተባለ ይሄ ማለት እንግዲህ ግንዛቤው ሲኖር ማለት የኔ ልጅ እስካሁን ተቀምጧል ለካ እንዲችል ነበር ይሄ ነገር እንዲህ ነው እያለ እየመጣ ነው። ስለዚህ እዛ ደረጃ ሳይደርስ ከዚህ ጋር ምን እናድርግ የሚለው አንዱ የቤት ስራ ይሆናል። እየሰራን እንሄዳለን።
እንደገናም ደግሞ ሁሌም ትላለች ዘሚ ይቅርታ አድርጉልን ከዝጌጆዬ ታላቆች ትል ነበርና እነዛ ትልልቅ ሰዎች ምን ያድርጉ ተብሎ ቤት ውስጥ መሰራት ያለበት ለምን እናት የደከመኝ ስትሄድ አሁን ትላንትና የሰራ ነው አንድ ስራ አለ ሄደን አይተናል እናት ደክማለች አባት ቀድሞ ሞቷል ሰው ልጁ የ40 ዓመት ነው ምን ላርገው ለመቀበል ደግሞ እንግዲህ ሌላ ሂደቶች አሉት ማለት ነው ስለዚህ እሱ ላይ ለመስራት በደንብ መስራት እንችላለን ማለት ነው እዚህ አጋጣሚ እንግዲህ የመጣችሁትም የኤፕሪል የኦቲዝም ግንዛቤ ወርን ማክበር ነው በእርግጥ ለኦቲዝም ልጅ እንደ በዓል አመት የምናከብርበት አይደለም እለት የግንዛቤ ቀን እለት ከመስከረም እስከ ሰኔ ድረስ እስከ ሐምሌ ነሐሴ ድረስ የኦቲዝም ቀን ግን ያው እንግዲህ በዓለም አቀፍ ደረጃ እንዲከበር ስለተደረገ በነገራችን ላይ ሴተልመንታት የለም ኢትዮጵያን የጀመረችው ኦቲዝም በዓልን ማክበር እኛ 23 ዓመታችን ነው ኢትዮጵያ እንደዘሚ ማለት ነው እንደ ዓለም ደግሞ ዘንድሮ 17ኛ ዓመታቸው ከ2008 በኋላ ነው ግንዛቤ ይሰጣው የተባለ እኛ ግን ልክ ግንቦት ወደ 1998 ሲጀመር 95 ሲጀመር የተጀመረ ነው ማለት ነው እዚህ እኛ 23 ዓመት ስናከብር እዛ ጋር እንግዲህ የግንዛቤዋን ቀን ከቆጠርሻት ደግሞ የበለጠ ታላቅ ነን ማለት ነው እና ያንን ቀን እናከብራለን እኛ ስናከብር እንግዲህ እንዳልኩሽ አዲስ አበባ ብቻ አይደለንም በየክልሉ እንሄዳለን 7 ክልል ለመድረስ ያደረግን ያለ ነው በሁለት እዚሁ ማዕከላችን ፕሮግራም እናደርጋለን ልጆቻችን ማወደስ ማመስገን አብሮ መስራት ማየት በተለይ እንደናንተ ያሉ ሚዲያ ላይ ያላችሁ ሰዎች መጣችሁ ስለ ልጆቹ በደንብ አዌርነስ ቀደም ስትሉኝ ነበር አዌርነስ አልተሰጠም ሳይሆን ተሰጥቶ አሁን መግቢያ ያተናል መግቢያ ጠፍቷል ምክንያቱም በቃ ልጄን ምን ላድርገው አሁን 3 ዓመት ሆኖታል ወደ ትምህርት ቶሎ ፈልገሽ አስገቢ ብለሽ ስትይ ትኮረፊያለሽ በቃ አንቺ ልታስወጪብኝ ነው እንጂ አይደለም አልበቃችም ነው የሚልሽና ያንን ነገር ላይ ግን ግንዛቤ ብንሰጥ ነው ሴቶች ለውጥ ይመጣሉና ለውጦቹን እናመጣለን ማለት ነው የኛ ወሩ ሙሉ ነው እንግዲህ የኦቲዝም ግንዛቤ ወር የሚባለው ከኤፕሪል 1 እስከ 30 በሁለተኛ እዚህ ካረግን በኋላ ከ2 እስከ 20 ድረስ በክልል ነው የምንሰራው በክልል ላይ ያሉትን ኦቲዝም ማዕከላቶች እያየን እየመዘገብን አይደል ማብቃትም አለብን ስራ ያልቻሉትን ስራ እንዲሰሩ ካለን ከምናገኛቸው ገንዘቦችም አድርገን ክልሎች ላይ ሄደናል ከዚህ በፊት ወደ 6 ክልሎች ሄደናል አሁን እየጨመርን እንሄዳለን በመጨረሻ እንግዲህ ኤፕሪል 30 ደግሞ መዝጊያ ትልቅ ፕሮግራም እንደ ሀገር በተለይ አሁን ከጤና ሚኒስቴር ጋር እንደ ሀገር እንዲሰራልን ብለን ነግረናል እንደ ሀገር ጤና ቢሮዎች ከሰሩት ማንንም ሰው ቤቱ አይቀመጥም ኦቲዝም ያለበት ልጅ አይቀመጥም እኛ የሰራንበትን ክልል ጨምረን ለምሳሌ መቀሌ ድሬዳዋ ሶዶ ቡታጅራ ዘጋጣይ በጣም በአመት ውስጥ ቦታ ሰጥተዋል እናት ተረፈ የሚል አንድ እንትን አድርገው አሁን አስመርቀን መተናል በቃ ስለዚህ እንደሱ አይነት ሰዎች ቶሎ አብቅተን ሌሎችም ከተሰራ የሆነ ትንሽ ረፍት እናገኛለን ወላጅም ያርፋል ቤት አለኝ ብሎ ይሰራል እዚህ ላይ እንግዲህ አብረን እንድንሰራ አደራችን ተጠበቀ ነው ስለዚህ እኛም እንደ ፕሮግራም እንግዲህ ሁሉም ሰው እየመጣ ሳር ቤት አካባቢ ቫቲካን አካባቢ ነው እኛ ፋውንዴሽን እየመጣ እንዲጎበኝ ሁለተኛ ደግሞ ዘሚ ጥላው የሄደችውን ነገር በማስጨረስ በመስራት እናቶች እንዲያርፉ ቀን ልጆቻቸውን ጣል አድርገው ሰርተው ማታ ልጆቻቸውን ይዘው ወደ ቤታቸው እንዲገቡ ሁለተኛ ያደጉ ልጆች ደግሞ እያደጉ ያሉ ልጆች ያደጉ ለአቅመ አዳም ለአቅመ ሔዋን ሁሉም ሰው የራሱ ስሜትም አለ ለነሱ ብቻ ሆኖ የሚቀር ነገር አይደለም ሴትም ማንስትሬሽን ታያለች ምናምን ወንድም እንደዛውና ያንን ማሳረፊያ እንዲሆን ተረባርበን ሁላችንም እንስራ ነው የምንለው እኛም እንደ ፕሮግራም በፈለጋችሁን ሰዓት እንመጣለን ሚዲያዎች እንዲመጡ ክልል ስትሄዱ የክልል ሚዲያዎች አሉ በየክልሉ እነሱም እንዲተባበሩ ጥሪሽን ማስተላለፍ እንግዲህ እሺ እናመሰግናለን በጣም ሴትሳቴላ ያው ቀድመሽ ጀምረሻል አንቺ ቀድሞ ማወቅም የበለጠ ነው አሁንም የሚደረገው ነገር አብራችሁን እንድትሆኑ በጣም ነው የምንፈልገው በጣም ምክንያቱም
ያደግሽ ስትመጪ ወይ ደግሞ ያረጀሽ ስትመጪ የምታያቸው የፊቶችሽ ይቀድማሉና እኛም አሁን እዚህ ቤት ላይ የምናያቸው ነገሮች የፊታችን ልጆቻችን እየቀደሙ ነውና ልጆቻችን ነው እንዳይቀድሙን ነበር የምንይዝላቸው። አሁን ግን ቀድመውናል፣ ልጆቻችን ላይ ነው። እንዳልሽው ማንስትሬሽን ላይ ሲመጣ ማስተማሪያ ዘዴ ያለን ክፍል ላይ ቅድም እንዳየሽው እንዴት አድርጋ ነው ሞዴስ የምታደርገው፣ እንዴት ነው የምትጠቀመው፣ እንዴት ነው የምትታጠበው፣ እነሱ ብቻ ሳይሆን ወላጅም እንዴት ነው ልጇን የምታስተምረው ምናምን እናስተምርበት ነው። ወንዶቻችን ላይ ግን ምንድነው ማድረግ የምንችለው? በእጃችን ነው የተቀበልን ያለ ነው። በተለይ አሁን በህግ አንጻር ብንሄድ ተከሳሾች ነን። እውነት አቢዩዝ አድርጋቸዋል ነው የምንባለው፣ ግን የት እናርጋቸው፣ ምን እናርጋቸው፣ ወዴት ይሁን? አሁን ትምህርት ቤታችንን ለሁለት ለይተናል። በቃ ከፍ ከፍ ያሉትን አንድ ቀን አነስ አነስ ያሉትን። በፊት ዋና እንደፈለገ ልጆቻችን ይዘን ሄድ ነበር። አሁን ግን አልቻልንም። ወንድ ለብቻ ሴትን ለብቻ ልናረግ ነው። ምክንያቱም ስሜቱ አለው። በምን ሰዓት ስሜት ይምጣ፣ በምን ሰዓት ስሜቱን ያርካው፣ በምን ሰዓት አያውቁም። ሮጦ መጥቶ ካቀፈኝ እንግዲህ ተፈጥሮ ነው። እንደዚህ አቱን ብለሽ ከጅ ከግድግዳ ጋር ተጋጭቶ ይሄዳል። ያንን ሲያደርግ ተመልሶ ያ መታሰር፣ ያ መቁሰል፣ ያ ነገሮች ይመጣሉ። እሱን ላለማድረግ ክፍል ወላጅ ራሱ አሁን ለወላጅ ራሱ ስትነግሪው አለመቀበልም አለበት። እንዴ ልጅ ሊዋልግ ነው እንዴ እያየነው ነው መንገድ ላይ ያሉት እና እሱን ነገሮች ላይ የምንሰራቸው ስራዎች ብዙ አሉ፣ በጣም ብዙ አሉ። እንግዲህ ከባድ ስራ ላይ ነው አሁን ያለነው እንደ እንትናችን እንደ ውጤቱ ስናየው ልጆቹን ቶሎ ቶሎ አውቅተን፣ እዚህ ላይ ግን ከባድ ነገር እዚህ ላይ በጣም መረባረብ አለብን። እኛም እንግዲህ እንዳልኩሽ ባለሙያዎችንም አድርገን በተለይ ማኑዋል የሪፕሮዳክቲቭ ሄልዝ ማኑዋል ከጤና ሚኒስቴር ጋር አብረን ሆነን ሰርተናል። ግን እንዴት ላሰልጥን ሌላ ጉዳይ ነው። እሱን እንሰራለን። ወላጆች ላይም አብረን የምንሰራቸው ስራዎች ይኖራሉ። እሱንም ካበቃን በኋላ እንግዲህ ለውጣቸውን የምናይበት ሂደቶች ይኖራሉ። ግን እዚህ ላይ እኔ እንደው እግዚአብሔር የእውነት በተለይ ሶሻል ሚዲያ ላይ የሚሰሩ ልጆች ወጣቶች አሁን እናያለን አይደል፣ ሲደንሶች ጨምሮ እንደው የኛን ልጆች ብቻ አይደለም እዚህ ተቀበልናቸው እንደው ዘዴም ፈልገን ማረጋለን። ግን ጎረቤት ይኖራል፣ ጓደኛ ይኖራል፣ ይዘዋቸው ቢወጡ ወላጆችን ያሳርፋሉ። ቤተሰብ አንዱን ለአንዱ ቢከፋፈል ለምሳሌ የኛ 120 ወላጅ 120 ሰዎች የማይጠፋም ነይ ዛሬ አንቺ ረፊን ልጅሽን ይዤ ልሂድ ብሎ በቃ እንቻል አይገሉንም። የእውነት ነው የምልሽ፣ እነዚህ ልጆች አይገሉንም። ይዘውን ይሄዳሉ። ወይ ሲሰሩ ቅድም ሲሰሩ አይታችሁ እንደሆነ ምን እያረግሽ ነው ስላት ወላውላሉ አለች። እንደው ምንድነው ሶፋ ገዛው ብላቻ ሲፈን ሶፋ ገዛው ብላኛ። እንደሱ ቀልድ ነው። ቀጥታ ድራማ፣ ደስ የሚል ድራማ የምታየው ይሄ እውነተኛውን ነገር የምታይበት ነው መሰሪና ሰዎቹ በቃ ሳይፈሩ አይገሉም። ማንም ሰው አይገለም። እንትኖችን እንግዲህ ከገዳይም ጋር እየኖረን ነው አይደል? ግን እነዚህ ልጆች እቅፍ አድርገን አብረን የመጫወት አብረን የሚሄድ ጊዜ መጠበቅ አይደለም። ለምሳሌ እኛ ኦቲዝም ቀን ነው ብለናል። ያን ቀን ብቻ መምጣት ሳይሆን ከሰኞ እስከ እኛ በነገራችን ላይ ሐምሌ 30 ነው ትምህርት የምንዘጋው። ሰኔ 30 ነው ትምህርት ቤት የሚዘጋው፣ እኛ ሐምሌ ነው የምንዘጋው። ለምንድን ነው? ወደኋላ ይመለሱብናል። ለምሳሌ እኛ አሁን በጣም ከባድ ችግር ላይ ነው ያለነው የምልሽ። ሰኞ፣ ሮብ፣ ዓርብ፣ ማክሰኞ፣ ሐሙስ እንዲህ ያልን ልጆቻችን አንድ ቀን ወደኋላ እየሄደ ነው። እንግዲህ የአንድ አመቱን ትምህርት የ6 ወር ብቻ ነው እየሰጠን ያለነው። ለምን? በቦታው ጥረት ማለት ነው። ግን እነዚህ ልጆች ለማብቃት ወደኋላ ስለሚመለሱ ሐምሌ ሙሉ ወር ይዘና እንደው መምህራን ማረፍ ስላለበት ነሐሴ፣ መስከረም ሲመጡ ሳቴላ ተመልሰሽ የ2 ወር ስራ ነው የምትሰሪው። ወደኋላ በቃ ይረሱታል። በጣም ይረሱትን እንደገና መልሰሽ ነው የምታመጪውና ያ ነገር እንዳይሆን በተለይ ቮለንተር ሆነው ክረምት ላይ ልጆቹን ይዘው የሚሰሩት እኛ ማሰልጠን መስጠት ከኛ እንትን ያለው። ስለዚህ ሚዲያዎች አብረውን ቢሰሩ ተሰርቷል፣ ገንዘቤው መጥቷል፣ ግን ይቀራል። አሁን እንዳልሽው ክልል ላይ ደግሞ በደንብ እንደዚህ የምንታገስ ከሆነ የበለጠ ልጆቻቸውን ሀረር ስንሄድ አይተናል። እየጎተቱ ቤታቸው እንዲህ አይነት ልጅ ነው እንዲህ ልጁ ብለው እየጎተቱ ወስደውን አሳይተውናል። ግንዛቤውም ስለሌለ ማለት ነው። እሱ ላይ በደንብ የምንሰራው ስራዎች ይኖራሉ። ምስጋናችን ግን የበለጠ ነው። በዚህ አጋጣሚ አንድ ሰው እንግዲህ ማመስገን የምፈልገው አንድ ብቻ አይደለም ብዙ ናቸው። ግን ዘሚ አልፋ የሚቀጥለው ቀን ስራ እንዲቀጥል ያደረገን ድርጅት ሴንቸሪ ሞል ያሉት እሳቸውን ስናገር ትንሽ አይፈልጉም። እንግዲህ ምስጋና ስማቸውን ባልጠራ እሳቸው
ናቸው። ምክንያቱም የሁለት ወር ደሞዝ የለም ነበር። ወላጆች ልጄን የት ላረገው ይሉ ነበረ። እንዴት አድርገሽ ከዛም ሰው ሲመጣ ታስቀጥያለሽ አትቀጥይም ነበረ። ቀን ይሻላል ሊቆም ነው ሊቀጥል ነው እንዴት ነው ምናምን ሲባል አቶ አስራት መተው ግን ምን ላድርግልሽ እንድትቀጥይ ነው ያሉት። አሁን ለደረስንበት አሁን ለምንሰራው አሁን ለልጆቻችን ለምናረገው ስታፍ እንዳለ ሆኖ ስታፍ የእውነት ቢደበድቡኝ ራሱ ደስ ይላቸው ነበር። እንደዚህ ስብሰባ አድርገን ምን እናድርግ ስላቸው እንዴት ትጠይቂናለሽ አሉ። እንግዲህ መስራት እየተፈለገ እዚህ ጋር ያዘኝ ነገር ነበር እንዴት ነው የማደርገው የሚለው እሱን አስቀጥሎ አሁን ለደረስንበት ደረጃ መድረስም ትልቅ ስራ አድርገውልናል አቶ አስራት። ከዚህ አጋጣሚ አመስግኑን። ከዛ ውጭ ኮንስትራክሽን ላይ የሚሰሩትን ዲጂኮንና አትኮንን ከልብ አመስግኑልኝ። ሚዲያዎች በሙሉ እንግዲህ ሁሉም ሰው ሰርቷል፣ ግን ያው ማብዛት አለብን፣ በደንብ ማውጣት አለብን። ከዛ ውጭ ግለሰቦች እየመጡ አንድ ልጅ በመርዳት ለአንድ ልጅ እኔ ከፍላለሁ ለአንድ ልጅ እንዲያደርጋሉ እያሉ ልጆቻችንን እየጠበቁልን ውጤት ራሱ እየጠበቁ ያሉ ልጆች አሉ። እነሱን ምስጋና እናቀርባለን። እንግዲህ ከልብ እናመሰግናለን እናንተ ላላችሁ። እኛም በጣም እናመሰግናለን። እስቲ ሰፖርት ማድረግ የሚፈልጉ ሰዎች በምን መንገድ እዚህ የሚመጡ ሰዎች ይምጡና ይጎብኙ። ሁሌ ቤቱ ክፍት ነው። እየመጡ ልጆቹን ያሉበትን ማየት ይችላሉ። ሲያዩ ደስ ሲሉ፣ ሲያቅፉ ደስ ሲሉ፣ ሲሰሩ ሲዘፍኑ የሚገራርሙ ድምፃውያን ነበሩና ቦርሳ ደግሞ እየሰሩ አይተናል። ብዙ ነገር መተው እውነት ተባርከው ይሄዳሉ። ህይወት እንደሆነ ብሮጩ አዘኢንድ የሆነ ቀን ክትትን። ስለዚህ መተው እንዲጎበኙ የዋዳሻ ተናግረናል። እንግዲህ አይደል እና ፋውንዴሽን ቫቲካን ሳር ቤት አካባቢ እንዲመጡ እንላለን። ሌላ ስልክ ቁጥር ሰፖርት የሚያደርጉበት አሁን ከቴሌ ጋር የምትሰሩትን ሁሉ። እሺ መጀመሪያ እንደው ልብ ፈቅዶ ሁሉም ሰው መጥቶ መጎብኘት ነው። ምክንያቱም ከጎኑ መማር ስላለበት ነገ ምን እንደምናመጣ አናውቅም። ስለዚህ ሁሉም ሰው መጥቶ መጎብኘት፣ ሁሉም ሰው በምንጠራቸው ሰዓት ላይ ራሱ ውሽ ብለው ሳይሉ በቃ መጥተው መጎብኘት። ልጆቹን ካዩ በኋላ የቤት ስራውን ወስዱታል። ግዴለም ቤት ከተሰራ በኋላ የሆነ ሰዓት ላይ እኮ ትዝ ይልና እንዲህ ነገር ማድረግ አለብኝ ወይ ደግሞ ለሌላው ሰው ማስተማሪ ሊሆኑ ይችላሉ። ጎረቤትም ለሚያዩት ለእህት ለልጃቸው ለወንድም አለ። አሁን ብዙ ልጆች እንደሱ ስለሆነ ያ ነገር ላይ መጀመሪያ ጥሪያችን መጥተው ማዕከሉን ይጎብኙት። ማዕከሉን ሲጎበኙት ምን ለስራ የቤት ስራ ይሆናል። ከዛ ውጭ ግን እኛ ሁሉም ባንክ ላይ አካውንት ቁጥር አለ። ሁሉም ሰው ኒያ ፋውንዴሽን ብሎ ይጠይቅ አካውንት ላይ ማስገባት ይችላል። በየሚፈልጉት ባንክ ላይ በየሁሉም ባንክ ላይ ፈቃድ አግኝተን እዛ ላይ አለ። ከዛ ውጭ ኢትዮ ቴሌኮም ላይ ያው የሚችሉትን ማድረግ ይችላሉ። ቴሌብር ላይ የሚቻለው ነገር አለ፣ እሱን አድርጎ መስራት ይቻላል። ከዛ ውጭ እንግዲህ መጥቶ ከጎበኙ በኋላ እኛ አንድ ልጅን አንድ ሰው ስፖንሰር ያደርግ ዋን ቻይልድ ዋን ስፖንሰር የሚል ፕሮግራም አለን። ምክንያቱም አንድ ልጅ በበፊት ሂሳብ አሁን አይደለም፣ በበፊት እንዲያዋጡ የምፈልጋቸው በወር 4500 ብር የሚያወጣ ለምሳሌ ክፍል ውስጥ ያያችሁትን ትምህርት በሙሉ ገበያ ሄደው ራሳቸውን ችለው መማሪያቸውን ገዝተው ብዙ የሚያደርጉ ወጪዎች አሉ። ያንን ወጪ ለአመት 54000 ብር ወጪ ያላቸው እሱን አድርገው ቢያደርጉ ልጅ አንዳንዴ የት ላስተምር የት ሊሄድ ሲል ደግሞ ሳያውቁት እኛንም ሳያውቁን ውድ ነው የሚባል ነገር አለ። ለገንዘብ የሚሰራ ሰው ሊኖር ይችላል። እኛ ጋር ግን እዚህ ጋር ደግሞ ለህዝቡም እንዲደርስ የምፈልገው እኛ ጋር ሲመጡ ልጆቻቸው ብቻ ናቸው ገንዘቦቻችን። እዚህ ከመጡ በኋላ ደግሞ የራሳቸውን ነው የሚያደርጉት፣ ራሳቸው የሚፈልጉትን እንጂ ይሄ ነው ብሎ ተመን የለንም። የኛ መስፈርቱ ኦቲዝም ያለበት ልጅ ከቤት ይውጣ፣ አይታሰር፣ እኛ ጋር ይምጣል። እኛ ለምነን እናኖራቸዋለን። ለምነን እንደዚሁ አንድ ልጅን አንድ ሰው እርዳለን። አንድ ልጅ አንተ ዛሬ ኮልን ብትመጣ አንድ ብርቱካን አርብ ቀን የሚሰራ ብርቱካን ሙዝ ምናምን እሱ ሄደን ካፌ ሄደን እናስናዝናለን እያለን እየነገርናቸው የሚሰሩ ብዙ ልጆች እንደሱ እንዲያደርጉ ነው የምናደርገው። ከጎበኙ በኋላ ነው ግን ለገንዘብ ተሰራም እዛ ጋም ተከፈለም የሚለው ሌላው ሰው የራሱን እንትን ያደርጋል። እዚህኛ ጋር ላይ ግን ኒያ ፋውንዴሽን ኦቲዝም ማዕከል ለአሰስመንት እንኳን 0.5 ሳንቲም አንቀበልም። ለክፍያ 5 ሳንቲም አንቀበልም። ሲመጡ ልጆቹ እንዲታዩ
መታየት ኦቲዝም ነው አይደለም ብለን ካልን በኋላ ቦታ ካለን በአስቸኳይ ቦታ ከሌለን ደግሞ ቤታቸው እንዴት አድርገው ቤታቸው መስራት የሚችልበት ብለን ምንሰራበት ሂደቶች ናቸው እንጂ እኛ ለምሳሌ ያንቺ ግሩፖች ሲመጡ ባንኮችን ለምሳሌ ለሻይ ለምን ከምታወጡት ላይ እዛች ላይ ያስቀምጡልን ካልናቸው ከዛች ባንክ ላይ 1 ብር 2 ብር ማድረግን ልጆቻችንን የምናሳይበት እዚህ ብቻ አይደለም በክልል እርግጥ ነው ፕሮጀክቶች እየቀረጽን ፕሮፖዛል እየሰራ ልጆቹን የማብቃት ስራዎች ላይ ያው ቤቱ ይሰራል ከወላጅ ግን ያንን ወጪዎችን ራሳችንን የምንሸፍንበትን ግን የሚችሉትን ማድረግ ፈልጋለሁ የሚሉትን ግን በራሳቸው መንገድ ላይ ነው ህጋችንም እንደሱ ነው እየሰራ ያለው ማለት ነው። በጣም እናመሰግናለን። ቆንጆ ቆይታ ነበር ያደረግነው። እንግዲህ ይህ ማዕከል ትልቅ እንደተባለው የተጀመሩት ነገሮች አልቀው የብዙ እናቶች ማረፊያ እንዲሆን እኛም መልካም ምኞታችን ነው። መጨረሻ ቀረምቲ የምታመሰግኘው ካለ እድሉ ልስጥ መጨረሻ። እሺ አመሰግናለሁ። መጀመሪያ እናንተን ከልብ ነው የምናመሰግነው ምክንያቱም ማየታችሁ ለነገ እኔ እንደውም አሁን ተስፋ ሁሉ ይዣለኝ ብዙ ተስፋዎች ከእናንተ ጋር አብሮ መስራት እናቶችን እንዲበቁ እናደርጋለን። ግድ ኦቲዝም ልጅ አለኝ የለኝም አይደለም ወይ ደግሞ ኦቲዝም ልጅ ስላላቸው አይደለም እነዛን ሰዎች የምንደግፈው ሳይሆን በሰውነት ልበ ብርሃን ሆነን እኛ ፈቅደን እነሱን ሰዎች ከረዳናቸው ለውጥ የምናመጣባቸው ሰዎች ስለሆኑ ከእናንተ ጋር ደግሞ ፈቅዳችሁ ወዳችሁ መታችሁልን ይህንን ፕሮግራም በማድረጋችሁ ከልብ እናመሰግናለን። በተጨማሪ ሁሉም ሰው ከኛ ጋር አብሮ ያለው ሰው ምስጋና እናቀርባለን። መምህሮች እዚህ የሚሰሩት የሚሰሩትን ሰራተኞች ከልብ አመሰግናለሁ። ምክንያቱም እናውቃለን አንድ ሰው ምንድን ነው የሚፈልገው ስራ ሲሰራ ለውጥን ይፈልጋል ደሞዝ ተጨምሮለት ቤት ገዝቶ መኪና አይደለም ያ ነገር የሌለበት ስራ እየሰሩ ሰራተኞችን በጣም እንግዲህ እህቶቼን ማለት እችላለሁ ወንድሞቼን ማለት እችላለሁ ከጎን የሆነው አግዘው ፊትሽ ምን ሆነ ምን ሆንሽ ብለው ከስሬ ሆነው እያዩ ላሉኝ ሰራተኞች ከልብ አመሰግናለሁ። በሌለን ሰዓት የለን አንከፍልም አሁን ብለን ስንል ትንሽ የሚጠብቁ የእውነት ከልብ አመሰግናቸዋለሁ። ምክንያቱም ትዳር ይዘውም ከቤተሰቦቻቸው ነው የሚወስዱትና በአሁን ዘመን ሰራተኛ እንደዚህ አይኖርም አይደለም። ደሞዝ ለመጨመር አቅም እንኳን የለንም ብለን በምንልበት ሰዓት ላይ አቅሙን ጠብቀው ከኛ ጋር ሆነው ከልጆቻችን ጋር ሆነው ለሚሰሩት የእውነት ክብር ለነሱ እንዲሆንልኝ ይፈልጋለሁ። እንደውም የዘንድሮን አመት ከዘሚ ስጦታ አንዱ የእውነት የሰራተኞቻችንን የማክበሪያ አመት እንዲሆንልኝ ነው የምመኘው። ምክንያቱም ብዙ ነገር እንላለን አይደል ወላጆች ልጆቻቸውን እዚህ ሰጥተውን ሲሄዱ ልጆቻችንን ይዘው ወላጆች ስታፉ ይዘን ሶሻል ኑሮ ላይ የሉበትም እና እንደውም የእውነት ነው የምላችሁ ገብቼ ሳያቸው የነበረው እንግዲህ 23 አመት አብረን ሆነን 23 አመት ቤት እንግዲህ በዚህ እድሜ ስለ ቤት የሚታሰብ ስለ መኪና ግን ደሞዝ አነሰ እንጂ እንዲህ አይነት ተወደደብን እያሉ ለሚሉ ሰራተኞች ከልብ ምስጋና አቀርብላቸዋለሁ። ቃልንም አክብረው ኑዛዜውንም ተረክበው ለወደፊት ለማብቃት ያደረጉትን ጥረት ወንዶችም ሴቶችም ከላይ ከታች የምንለው የለም ሙሉ የድርጅቱ ሰራተኞችን ከልብ አመስግኑልኝ፣ ምስጋናዬን ይቀበሉልኝ። ለዛሬ የነበረን ቆይታ ይሄንን ይመስል ነበር። እኛም እንግዲህ ጆይ ኦቲስም ሴንተር ተገኝታችሁ ጎብኙ እያልን ሳምንት ከሌላ እንግዳና ከሌላ ፕሮግራም ጋር እንጠብቃችኋለን። ይህንን ፕሮግራም ወደ እናንተ አዘጋጅቼ ሳቀርብ የነበርኩት ሳቴላ ወርቁ ነኝ። ከሌሎች የአሻም ቴሌቪዥን ፕሮግራሞች ጋር አብራችሁ ቆዩ። መልካም ቆይታ።